ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ውድ ተከታታዮቼ ዛሬ ደግሞ የሚጣፍጥ ብስኩት ነው የምሰራላችሁ በሶስት አይነት ቂቤ ማለት ነው። ይሄ የበለዴ ቂቤ ይሉታል፣ የሀገር ውስጥ ቂቤ። ይሄ ደግሞ የምታውቁት ናችሁ፣ ዝብዴ። ይሄ ደግሞ እንደ ሸኖ ለጋ፣ በዚህ ሀገር ደግሞ ዝብዴ ይሉታል። እና በዚህ በሶስቱ ቂቤ ነው የምሰራው። የሚያስፈልገኝ ሶስቱ ቂቤ፣ የተፈጨ ስኳር፣ ፒኪንግ ፓውደር፣ ቫኒላ እና ዱቄት ነው። እነዚህ ግብአቶች ያስፈልጉኛል ማለት ነው። እና ጓደኞቼ፣ ውድ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ስወዳችሁ አበረታቱ። ይሄው ጓደኞቼ ሊጤን እንደዚህ ላላ አርግቼ ካቦካ በኋላ ከዛ ትንሽ 1-5 ደቂቃ ፍሪጅ አስቀምጠውና ከዛ በኋላ ጋግረዋለሁ ማለት ነው። ይሄው ጓደኞቼ ያቦካሁትን የብስኩት ሊጥ እንደዚህ ከደረደርኩ በኋላ አሁን ደግሞ የሰሊጥ ብስኩት እየጠቀለልኩ ነው። ያው በእጄ እየቀረስኩ ነው። እንደዚህ ነው ማድበለብለው ማለት ነው። የሰሊጡን እና እንደዚህ ጠቀልዬ ነው ሰሊጥ እማረግበት ማለት ነው። እንደዚህ ነው የማደርገው። ይሄ የሰሊጡ ነው። ይሄ ደግሞ ብስኩቶቹ ነው። ያው ዲዛይን ማውጫ ይሄ ነው። ሲያልቅ ደግሞ አብረን እናያለን ጓደኞቼ። ያውና መጨረሻ ይመስላል ያቦካሁት ሊጥ እና ይሄን ይመስላል ማለት ነው። አቦካኩን ሳላሳያችሁ አቦካኩን ይቅርታ አድርጉልኝ። ሼር፣ ሰብስክራይብ፣ ላይክ አድርጉልኝ እህቶቼ፣ ወንድሞቼ፣ የምትከታተሉኝ የምታበረታቱኝ ሁሉ ውድድ ነው ማድረጋችሁ። ግብአቱ ልንገራችሁ። ግማሽ ኩባያ የተፈጨ ስኳር፣ ቫኒላ፣ ፒኪንግ ፓውደር፣ ዱቄት፣ 3 አይነት የገበታ ቅቤን የተጠቀምኩት። ያው ከአገባቡ ታዩታላችሁ ማለት ነው። ስላልቀረስኩላችሁ ይቅርታ አድርጉልኝ። አኩቼ ብቻ አጂኑን ነው ብቻ ያስቀመጥኩት ማለት ነው፣ ቆሻውን። እና ይሄን ይመስላል ጓደኞቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። እወዳችኋለሁ። ባይ ባይ።